ሰላም ቤተሰብ በአዲስ ቪዲዮ ተከስቻለሁ። እንዴት ናችሁ? እንግዲህ ማች ሪያክሽን እንሰራለን። እንደሚታወቀው በኤሚሬት ስቴዲየም አርሴናል ማንቸስተር ሲቲን አስተናግዶ አንድ እኩል በሆነ ውጤት ተለያይተዋል። በዚህ ጨዋታ እንግዲህ አዚ ነው ቤተሰብ ብዙ ነገሮችን እናወራለን፣ ብዙ ነገሮችን እንወያያለን። እስኪ ወደ ገደለው እስኪ እንግባ። በዋናነት እንግዲህ አርሰናል በማርቲኔሊ በመጨረሻዎቹ ደቂቃ ባስቆጠረው ጎል እኩል ወይም አቻ ሆኖ ለመውጣት ችሏል። ግን እንደ ኦቨርኦል እስኪ ጨዋታውን እንየው ስንል በእርግጥ በዚህ ጨዋታ እንደኔ ያው ሚዲያ ላይም እንደ ደጋፊም በርከት ያሉ ሰዎች እያነሱት ያሉት ጉዳይ አለና አዲስ ነገር ላይሆን ይችላል የምናገረው ነገር። እኔ በዚህ ጨዋታ ምናልባት እንደ ስህተት ከቆጠርኩት በሁለት ነገር ነው ከፍዬ የማየው። አንደኛው ላይናፑ ስህተት ነበረ። ላይናፑ እጅግ በጣም ስህተት ነው። አሁንም አርቴታ ከዚህ ግትር ባህሪውና እንደዚህ አይነት አመለካከቱ አሁንም ተለውጦ አልመጣም። ተመሳሳይ የሆነ ግትርነት አይቼበታለሁ። አሮኖ ለምን እንደሆነ ሶስት ዲፌንሲቭ ሚድፊልደር ይዞ የገባበትን ጨዋታ አሁንም ሊገባኝ አልቻለም። ቢልባኦ ላይ ይዞት የገባው ይሄን ነው። ሊቨርፑል ላይ ነጥብ ስንጥል ይዞት የገባው ይሄ ኢንፎርሜሽን ነው። አት ሴም ታይም ሲቲ ላይ ይዞት የገባው ኢንፎርሜሽንም ይሄ ነው እና አሮን ቲንክ አርቴታ እንደዚህ አይነት ኮስት እያደረገን ነው በእንደዚህ አይነት ይሄ የማይረባ ግትር አመለካከትና አዶኖ ፊዚክስ ይሁን ኬሚስትሪ ፕሮሰስ ወይም የቀመር ምን እንደሆነ አልገባኝም። እኔ ብዙ አመታትን ኳስ ተመልክቻለሁ። ቱ ስፒክ ፍራንክሊ እኔ አርቴታ ብዙም አሚን ስፔሻሊ ብዙ ፕሮዳክት ቀርቦለት ያን ፕሮዳክት መጠቀም ያልቻለ አሰልጣኝ ነው ብዬ ነው የማስበው እና it is very painful to be honest, really painful እና ኦቨርኦል ላይናፕ ውስጥ ነበረበት። አንድ ታፕ ኦፍ ዳት ለኔ ትሮሳርድ ቆንጆ የቤንች ተጫዋች ነው እንጂ ቤስት 11 ውስጥ ገብቶ የሚጫወት ተጫዋች አይደለም። አይ ሃቭ ቢን ላይክ በዚህ ጉዳይ ከሀሳቤን ሳነሳ ከነበር በርከት ያሉ አመታት አሳልፍ ያለው ትሮሳርድ ለኔ ሂዝ ናት ቤስት 11 ውስጥ ወይም ደግሞ የመጀመሪያዎቹ 11 ቋሚ ተሰልፎ የሚጫወት ተጫዋች አይደለም። ኔቨር ምንም አይነት እንደዚህ አይነት ተጫዋች አይደለም። ገብርኤል ማርቲኔሊ ህይወት ሞመንቱን ውስጥ ነው ያለ። እሱን ተጫዋች ማስገባት ይችል ነበር። ኤንድ ዲፌንሲቭ ሚድፊልደር ለምን እንደሆነ ሶስቱን ሜሪኖ ለመግባት እንደቻለ ራሱ አልገባኝም። ለምንድን ነው ሲገባው ዋትስ አላማው ምንድን ነው የሚለው ነገር አልገባኝም። ኤዚን ማስገባት ይችላል ነበር አንፎርቹኔትሊ and then ካላፊዮሩ በርከት ያሉ እንትኖችን ሲሳሳት ወይም ደግሞ ኳስ ሲበላሽበት ነበር ለበርከት ያለ ጊዜ። ማይስ ሉዊስ ስኬሊ ማስገባት ይቻል ነበር እና እንዲህ አይነት ነገሮችን ስናይ እርግጥ ነው ማዶኬም መቀየር አልነበረበትም ብዬ አምኜ ነበር። ግን የተወሰነ የዲስኮምፈርት ወይም ደግሞ የጉዳት ስሜት ስላለው ከሚል አንጻር ነው ደን ምንም ማድረግ ስለማይቻል ቡካዮ እንዲገባ የተደረገውና ስለዚህ ይሄ ሜን የሚባል ወይም ደግሞ አርሰናል በመጀመሪያዎቹ 45 ደቂቃ አንድና ሁለት ጎል አስገብቶ ረፍት ላይ ሌላም ተጨማሪ ጎል አግብተን ወይም ደግሞ ኮምፎርት ዞናችን አስጠብቀን አሸንፈን የምንወጣበትን መንገድ በአሰልጣኙ ችግር ኮስት እንድናደርግ ተገደናል። ይሄ አንደኛው ፌዝ ነው which is የአርቴታ ችግር ነው። ሁለተኛው ጎል ከገባ በኋላ በተለኛው 60ኛው ደቂቃ በኋላ ሲቲ የተከተለው ጨዋታ ፍጹም በጋርዲዮላ ኳስን ማሰልጠን በጀመረበት ዘመኑ አይቼው የማላቅ ነገር ነው ያየሁበት። 7 ተከላካይ ነው አሰልፎ ይገባል። ሎው ብሎክ አርሰናልም ሎው ብሎክ ተጫውተው ያውቃል። ኤኒ ቲም ሎው ብሎክ ተጫውተው ያውቃል። ግን ሎው ብሎክ ሲባል ምናልባት የክንፍና ክንፍ ፎርዋርድ አጥቂዎች ወደ መሀል አማካኝ ተጠግተው መሀል ላይ ያሉት አማካኝ ክንፍና ክንፎች ደግሞ ቀጥታ ወደ ተከላካይ ዳይቨርት አድርገው እንዲጫወቱና እንዲያግዙ ነው በሎ ብሎክ የምናውቀው እንጂ አክቹዋል አጥቂና ወጥተህ
አክቹዋል ተከላካይ ግን እኔ አይቼ አላውቅም፣ ሰምቼም አላውቅም። እና ጋርዲዮላ የመረጠው ጨዋታ ያ ነበር አፍተር 60 ሚኒት። ን እንደዚህ የሚያደርግ ካደረገ የፈለገ ክሬቲቭ ተጫዋች ቢኖረ የፈለገ ወርልድ ክላስ የሆነ አጥቂ ቢኖረ ምን ልታደርግ ትችላለህ? በዚህ ጨዋታ ላይ ምንም ልታደርግ አትችልም። ኦልሬዲ ብሎክ ተደርጓል። ምንም ስፔስ አይሰጡም። ስፔስ መጠቀም አትችልም። ኦልሬዲ በ7 እና በ8 ተከላካይ ታጥሯል። ስለዚህ በዚህ ጉዳይ እኔ አርቴታ ልተቸው አልችልም። አርቴታ ምተቸው መጀመሪያዎቹ 45 ደቂቃ ያን መቀየር እየቻለ ያን ባለማድረጉ ጋርዲዮላ ይህን ጨዋታ እንዲመርጥ ያደረገው ወይም ደግሞ ለዚህ ጨዋታ እንዲገደድ ያደረገው አርቴታ ነው። ያ የአርቴታ የላይን አፕ ስህተት ነው ዴፊኒትሊ። ከ60ኛው ደቂቃ በኋላ ግን ጋርዲዮላ የመረጠው ያጨዋወት ስታይል ተጫዋቹንም የአርሰናል ተጫዋችንም ሆነ የአርቴታን ታክቲክ ልኮንን ወይም ሊሰድብ አልችልም። which means ኦልሬዲ አርቴታ መቀየር የነበረበትን ነገር ቀይሯል። ማስገባት የነበረበትን ተጫዋቾች አስገብቷል። አንፎርቹኔትሊ ግን ያ ነገር ሆነ which is low block እና አሁንም ቢሆን እኔ በዚህ ሁለቱ መንገድ ነው የምንመለከተው እና ስለዚህ ግን ኦቨርኦል ፌር ፖይንት ሸር አድርገን ልንወጣ ችለናል። ሪሊ ዲስአፖይንትድ ዲዘርቭ አናደርግም። ድሮ አድርገን መውጣታችን ማሸነፍ ነበረብን። ነገር ግን አሁንም የሚካኤል አርቴታ ግትርነት ክለቡን ኮስት እያስደረገው ይገኛል ብዬ ነው ማስበው። እስኪ ቤተሰብ እናንተ ደግሞ ሀሳብ ካላችሁ በኮሜንት ሴክሽን ድሮፕ አድርጉ። ላይክ ኤንድ ሼር ሰብስክራይብ ያደርጋችሁ ሰፖርት አድርጉን።